የሽግግር መንግስት የሚሉ ሰዎች የሽግግር መንግስት አቋቁሞ ሀገር ለማፍረስ ያቀዱ የአገር ጠላቶች ፕሮጀክት ነው። የአገር ጠላቶች ፕሮጀክት ነው። እኔ ፌስቡክ ላይ ጻፍኩት አለ። እነዚህ የሽግግር መንግስት እናቋቁም ያሉት ሰዎች እስኪ ልብ ካላቸው የሽግግር መንግስት እንደተቋቋመ አስሙ አድርገው እስኪ ማንን ጠቅላይ ሚኒስትር ማንን የመከላከያ አድርገው እንዳለ ሻዶ ካቢኔ ሰርተው ያሳዩ። ገና የሽግግር መንግስት ተቋቋመ ሲባል እርስ በርሳቸው በስክሪፕቶ ተወጋግተው የሚገዳደሉ ናቸው። ጥይት መተኮስ ቢያቀታቸው እንኳን አገር ሊመሩ አይደለም ቤተሰብ መምራት የማይችሉ ዱኩማን ስብስብ ነው። ይሄን የሽግግር መንግስት ብለው እንደ አጀንዳ የሚያደርጉት እንዲሁ የሙቀጫ ልጅ እንደሆናችሁ ከዚህ በኋላ አለቀለት በቃ የሚቀጥለው 6 ወር በቃ አለቀ 8 ወር ውስጥ 45 ቀን ድረስ እያላችሁ አሟረታችሁ። ወፍ የለም ወፍ